ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦቼ፣ የሰዓቱን አጫጭር ዜና ይዤላችሁ ቀርቤያለሁ። እስከ ፍጻሜ አብራችሁኝ ቆዩ። በዋናነት ሁለት ርዕሰ ጉዳዮችን ወደ እናንተ ይዤ ቀርቤያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። በቅድሚያ አርዕስተ ዜና። የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ሁኔታ ለደህንነቴ ያሰጋኛል በማለት ለብሪድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለ መጠይቅ ሰጥተዋል። የአሜሪካ ታሪፍ መጨመር በኢትዮጵያ የውጭ ምንዛሬ ግብይት ላይ ከባድ ተጽዕኖ እንደሚፈጥር እየተፈራ ነው ተባለ። አቶ ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ትችትን ሰነዘሩ። በቅድሚያ ወደ ያዝነው ዜና እናልፋለን። የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ሁኔታ ለደህንነት ያሰጋኛል በማለት ለብሪድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለ መጠይቅ ሰጥተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዱባይ ይገኛሉ። በዱባይም ሆነው ብሪድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለ መጠይቅን ሰጥተዋል። ለሕክምና በዱባይ እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው ረዳ እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎችን እየተከታተሉና እየፈረሙ እንደሚገኙ ገልጸዋል። በቀጣይ ትግራይን ማን ይምራት ብዙ አያሳስብም ያሉት ፕሬዝዳንቱ ማንኛውንም የትግራይ መሪ ከፌዴራል መንግስት በመቀራረብና በመመካከር የፕሪቶሪያ ስምምነት በማክበር ግዛታዊ አንድነትና ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለበት ብለዋል። የፌዴራል መንግስትም ለፕሪቶሪያ የሰላም ስምምነት ተገዢ በመሆን በፌዴራል መንግስት ውጭ ያሉትን ታጣቂዎች ከትግራይ እንዲወጡ መስራት አለበት ሲሉ አስገንዝበዋል። በትግራይ ላለው የፖለቲካ ቀውስና ውጥረት መፈጠር የህወሓት ከፍተኛ አመራሮች ተጠያቂ ያደረጉ ቢሆንም ይህንን ሀቅ በመቀበል ለዚህ ውድቀት ያደረገን አስተሳሰብ መቀየር የትግራይን ችግር ይፈታል ብለዋል። ያለው በእድሜ የገፋ አመራር በ20 እና በ30 ዓመት እድሜ ውስጥ ለሚገኝ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲልም አክለው ተናግረዋል። ትግራይ ደጋግመው ወደ ስህተት በዘፈቋት አመራሮች ድጋሚ መመራት የለባትም በማለት አሳስበዋል። የትግራይም አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚህ ቃለ ምልልስ ወቅት ገልጸዋል። ይህም ክልሉን መልሰው የመምራት እድላቸውን መሟጠጡን አመልካች ነው ተብሏል። በሁለተኛው ወደ ያዝነው ዜና ስናልፍ የአሜሪካ ታሪፍ መጨመር በኢትዮጵያ የውጭ ምንዛሪ ግብይት ላይ ከባድ ተጽዕኖ እንደሚፈጥር እየተፈራ ነው ተባለ። የአሜሪካ ታሪፍ ጭማሪ በኢትዮጵያ የውጭ ምንዛሬ ላይ ከባድ ተጽዕኖ እንደሚፈጥር የኢኮኖሚ ባለሙያዎች እየተናገሩ ነው። ሀገራት ወደ አሜሪካ በሚላኩ ምርቶች ላይ አሉታዊ ተጽዕኖ እንደሚያሳድር የኢኮኖሚ ባለሙያ አቶ ክቡር ገና አስታውቀዋል። በተለይ ጨርቃጨርቅ የመሳሰሉ ዋናውና የኢትዮጵያ ምርቶች ዋጋ በመጨመሩ በአሜሪካ ገበያ ተወዳዳሪነታቸው ሊቀንስና የገዢዎች ፍላጎትን ሊዳከም እንደሚችል ተናግረዋል። ይህ የታሪፍ ጭማሪ ቀደም ሲል የነበረውን የአጎዋን እድል መቁረጥ ተከትሎ የሚመጣ በመሆኑ የኢትዮጵያ ላኪዎች የበለጠ እንደሚያዳክም የጠቆሙት አቶ ገና ይህን በሀገር ውስጥ ምርት መጠን በመቀነስና በውጭ ምንዛሬ ግብይት ላይ አሉታዊ ተጽዕኖ ሊያስከትል እንደሚችልም አስረድተዋል። የብር ምንዛሬ ዋጋው ሊለወጥ ቢችልም በአጠቃላይ ግን ተጽዕኖ የማይቀር መሆኑን አብራርተዋል። ችግሩን ለመቅረፍ ኢትዮጵያ በአሜሪካ ገበያ የሚመጣውን ኪሳራ ለመተካት ሌሎች የንግድ አማራጮችን መፈለግ እንዲሁም የቱሪዝም ዘርፉን በማጠናከር የውጭ ምንዛሬ ገቢን ማሳደግ እንደሚገባት አቶ ክቡር ገና ገልጸዋል። ከዚህ በፊት ግን የታሪፍ ጭማሪውን የሚያስከትለውን ትክክለኛ ተጽዕኖ በጥልቀት ማጥናት፣ ሊኖሩ የሚችሉ የመውጫ መንገዶችን መፈለግ ወሳኝ መሆኑን በጥልቀት አሳስበዋል። በሶስተኛነት ወደ ያዝነው መረጃ ስናልፍ አቶ ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ከባድ ትችትን ሰነዘሩ። ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ፌዴራል መንግስት ጊዜያዊ አስተዳደሩን ስልጣን በማራዘም ዙሪያ ብቻ ላይ እየሰራ ይሆናል ብለዋል። ጊዜያዊ አስተዳደሩ የፕሪቶሪያ የግጭት ማቆም ስምምነት ውጤት እንጂ የፌዴራል መንግስቱ ብቸኛ ውሳኔ አይደለም ያለው ቡድኑ የጊዜያዊ አስተዳደሩ አዲስ ፕሬዝዳንት በመሾም ዙሪያ በቅርቡ ከፌዴራል መንግስቱ ጋር ውይይት መደረጉንና የቡድን ማዕከላዊ ኮሚቴ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ በጌታቸው ረዳ ምትክ በፕሬዝዳንትነት እንዲሾሙ መወሰኑን ገልጠዋል። ሆኖም
ከጠቅላይ ሚኒስትር ጽሕፈት ቤት ዛሬ የቀረበውን የእጩ ፕሬዝዳንት ጥቆማ ጥሪ ይህንኑ የህወሓት ውሳኔ ችላ ብሎታል በማለት ቡድኑን ወቅሷል። ቡድኑም የጊዜያዊ አስተዳደር ፕሬዝዳንትን የመሾም ስልጣን የጠቅላይ ሚኒስትር ብቸኛ ውሳኔ እንዳልሆነ በመጥቀስ የእጩ ፕሬዝዳንት ጥቆማ ጥሪው የፕሪቶሪያን ስምምነት ስለሚጠቅስ ተቀባይነት የለውም በማለት ውድቅ አድርጎት ሆኖም ይህን መግለጫ ያወጣው ጠቅላይ ሚኒስትር አብይን የትግራይ ህዝብ ለጊዜያዊ አስተዳደር እጩ ፕሬዝዳንት ጥቆማ እንዲሰጡ መጠየቃቸውን ተከትሎ ነው። ክቡራን አድማጮቼ ለሰዓቱ ይዤላችሁ የነበሩት አጫጭር ዜናዎች እነዚህን ይመስላሉ። ከሰዓታት በኋላ በሌላ መረጃ እስከምንገናኝ ድረስ በያለንበት ቸር እንቆይ።